ሰላም እንዴት ናችሁ? የኮምፒውተር ሶሉሽንስ ኤንድ ኮዲንግ የዩቲዩብ ቻናል ቤተሰቦች፣ በዛሬው ቪዲዮ የምናየው ቴብል ኦፍ ኮንቴንት እንዴት መስጠት እንደምችል ነው። እንዲሁም ፔጅ ነምበር እንዴት መስጠት እንደምችል እናያለን። አብራችን ቆዩ። ከዛ በፊት ላይክ እና ሼር እያደረጋችሁ አዲስ የሆናችሁም ሰብስክራይብ እያደረጋችሁ እሺ። እነዚህ ሁለት ፔጅ አለን። መጀመሪያ ይሄኛው ቻፕተር 1 ይሆንና ይሄኛው ደግሞ ቻፕተር 2 ነው። ሳምፕል የሆነ ዶክመንት ነው። በመጀመሪያ ለታይትላችን ሄዲንግ እንሰጠዋለን ማለት ነው። ቻፕተር 1 የሚለው ሄዲንግ 1 የመጀመሪያ ርዕስ ዋና ርዕስ ከሆነ ሄዲንግ 1 እንሰጠዋለን ማለት ነው። ኢንትሮዳክሽን የሚለውም የመጀመሪያ ርዕስ ስለሆነ ሄዲንግ 1። አንደር ኢንትሮዳክሽን ኮምፒውተር ኦቨርቪው የሚል አለ። ይሄኛውን ሄዲንግ 2 እንሰጠዋለን ማለት ነው። ስለዚህ ይሄኛው ሄዲንግ 1 ከሆነ 1 ይሆናል። 1 ዶት ስፔስ ትጫኑ እዚህ ጋር ይሰጥላችኋል። ይሄኛው ሄዲንግ 2 ከሆነ 1.1 ይሆናል ማለት ነው። በዚህ መልኩ ይሰጥልናል ማለት ነው። ወደዚህኛው እንሄድና ቻፕተር 2 ላይ ልክ እንደዛኛው ይሄኛውንም ሄዲንግ ሰጠዋለን። ሄዲንግ 1 እናርግና ሴንተር ላይ እናርገው። ይሄኛው ሄዲንግ 1 እዚህ ጋር 2 ነው የምንሰጠው ማለት ነው። ይሄኛው ደግሞ 2.1 ሄዲንግ 2 እናድርገውና 2.1 ይሆናል ማለት ነው። ሄዲንግ 3 ካለ በኮምፖነንትስ ኦፍ ሃርድዌር የሚለው ለምሳሌ ጀስት ኪቦርድ እንበለው። ይሄኛው አንደር ኮምፖነንትስ ኦፍ ሃርድዌር በሚለው ነው። ያ ማለት ሄዲንግ 3 ነው ማለት ነው። ስለዚህ እንደዚህ አድርገን ሄዲንግ 3 መስጠት እንችላለን። 2.1.1 ይሆናል ማለት ነው። ስለዚህ ሙሉ ዶክመንታችን በዚህ መልኩ ካዘጋጀን በኋላ ከላይ እንገባና አዲስ ፔጅ ክሬት እናድርግና ጀስት ሬፈረንስ ውስጥ ቴብል ኦፍ ኮንቴንት የሚላል እዚህ አውቶማቲክ ቴብል 1 አለ። አውቶማቲክ ቴብል 2 አንደኛውን መምረጥ ትችላላችሁ። ይሄኛውን ስንመርጠው በዚህ መልኩ ራሱ ያመጣልናል ማለት ነው። ይሄኛው እንትን በለው። ስለዚህ እንዳርጉ ይሰጥልናል ራሱ። ለምሳሌ ቻፕተር 3 የሚል ብንጨምር ቻፕተር 3 ሄዲንግ ሰጠዋለን። መጀመሪያ ቻፕተር 3 የሚለው ሄዲንግ 1 ስተውና ከዚህ ጋር ሄደን ክሊክ እናደርግበት። ከዛ አፕዴት ቴብል የሚል አለ። አፕዴት ኢንታየር ቴብል ኦኬ ስንለው ከታች ይጨምርልናል ማለት ነው። በዚህ መልኩ ቴብል ኦፍ ኮንቴንት መስጠት እንችላለን ማለት ነው። ሌላው ፔጅ ነምበር እንዴት እንደምንሰጥ ላሳያችሁ። ለመጀመሪያ ከዚህ ጋር ክሊክ እናድርግና እዚህ ጋር ያለው ሮማን ነምበር ነው መጀመሪያ የሚሆነው። ሮማን ነምበር ኢንሰርት ውስጥ እንግባ። ፔጅ ነምበር ፎርማት እናድርግና አሁን ፔጅ ነምበር ስታርት ዘ ቦተም ኦር አት ዘ ቶፕ መስጠት እንችላለን። በዚህ ወይ ይሰጥልናል ማለት ነው። ቻፕተር 1 የሚለው ጀምሮ በሮማን ነምበር ሳይሆን የኖርማል ቁጥር ነው መሆን ያለበት። ስለዚህ እዚህ ከላይኛው ጋር ክሊክ እናድርግና ሌአውት እንገባለን። ብሬክ ኔክስት ፔጅ ብሬክ እናድርግ። ኢንሰርት ፔጅ ነምበር ፎርማት ፔጅ ነምበር የሮማን ነምበሩን ቀይረዋለን። ኦኬ
ሶ ኔክስት at the bottom no. ኢንሰርት እንገባና ስታርት አት ዋን። ኦኬ ስለዚህ በዚህ መልኩ ይሰጥልናል ማለት ነው። ቻፕተር ዋን በፊት ያለው ሮማን ነምበር ነው የሚሆነው ይሄ ማለት ነው። ቻፕተር ዋን ጀምሮ ደግሞ በዚህ መልኩ ይሰጥልናል ማለት ነው። ሶ ይሄን ይመስላል። ላይክ እና ሼር እያደረጋችሁ ይመቻችሁ።